አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው፣ የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም፣ እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበለ እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ። ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ነው። ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው በደንብ አድርጋችሁ እንድሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ፣ አንስት በጎች ያን እያዩ ሲጠጡ፣ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነም እንደሆነ ዝጉርጉር። ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ። ይህንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ፣ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው በእውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ። ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦላ አይንቴ ከመይራ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውገው ትዳሩም እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሩኝ በሞቴ ርዕሳችን ላይ ደረስ። ትምህርታችን ይጨርስ ነው። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። ከዛ በኋላ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለው? ወደ ቤቴል ተመለስ አለው። ተመለስ እንግዲህ አንተን ወደ ተግድሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት
ላንተ በታየውበት ላንተ በተገለጥኩበት ለአባት ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። አሁን በዚህ ዘመን ስታዩት ሁሉ ነገር ከባድ፣ ማግባት ከባድ ነው፣ መመንኮስ ከባድ ነው፣ መስጠት ከባድ ነው፣ ሌሊት ተነስቶ መጸለይ ከባድ ነው፣ መታረቅ ራሱ ከባድ ነው፣ ውሸታም አለመሆን ከባድ ነው፣ እውነት መናገር በራሱ ከባድ ነው፣ መጾም ከባድ ነው፣ መብላትም ከባድ ነው፣ ማውጋት ከባድ ነው፣ ጓደኝነት ከባድ ነው፣ ክህነት ከባድ ነው፣ ዲቁና ከባድ ነው፣ ሴትነት ከባድ ነው፣ ወንድም ጾታም ከባድ ነው። ዝም ብሎ መኖር ከባድ፣ ቤት መስራት ከባድ፣ ቤት አለመስራትም ከባድ፣ ማግባትም ከባድ፣ አለማግባትም ከባድ፣ ብቻን መኖርም ከባድ፣ ከሰው ጋር መኖርም ከባድ፣ ሁሉ ነገር ከባድ። የሚያቀለው ምንድነው? ለነ ቅዱስ ቂርቆስ እሳት ራሱ ቀላል ነበር። ለነ ቅዱስ ጊዮርጊስ መንኮራኩር ራሱ ቀላል ነው። እግዚአብሔር የሚወደው ነገር በምድር ላይ አንድ ነገር አለ። የሚወደው የሕግ አይነት ነው። እሱ ምን ይባላል መሰላችሁ? ሰውን ካለመውደድ በላይ በዚህ ዓለም ክስረት የለም፣ ጥፋትም የለም። ሰው ትልቅ ሀብት ነው። አንድ ሰው ማለት በአምላክ ስጋና በአምላክ ደም የተገዛ ውድ ፍጥረት ማለት አንድ ሰው ማለት። እሺ ቡጢ ነው የምትፈልጉት? ውድድር ነው የምትፈልጉት? ኑን ያሳያችሁ፣ እኔ ያሳያችኋለሁ። አንዱ ሰማይት ጋኔንን በውጢ ብሎ ሲጥለው ያሳያችኋለሁ። እንዴ የሚደክም ሰው በውጢ ብሎ ስለጣለ ያን ለምትመለከታል እግዚአብሔር የሚያሳያችሁን ትሪት አታዩም እንዴ? ዳዊት ጎልያድን ሲጥለው ተመልከቱ። ሙሴ ፈርዖንን ሲጥለው ኑ ተመልከቱ። ኤልያስ አክዓብና ኤልዛቤልን ታግሎ ሲጥላቸው ኑ ላሳያችሁ። አጋንንት ባንድ አቡነ ዘበሰማያት ሲንቀጠቀጡ ኑ ላሳያችሁ። ወርቅ አመጋገብ፣ ወርቅ አለባበስ፣ ወርቅ ጋብቻ፣ ወርቅ ንግግር፣ ወርቅ አዳር፣ ወርቅ ውሎ ማለት ኦርቶዶክስ ነው። ይሄን ነው ዲያብሎስ ጧትም ማታም አንድ ጊዜ በጦርነት አንድ ጊዜ በመከራ የሚቆጠቁጠን ይሄ ስለሚያስጠላው። እናታችን መልከኛይቱ ቤተክርስቲያን በክርስቶስ ደም ያጌጠች፣ ክርስቶስ ሙሽራዋ የሆነላት፣ ሃይማኖት ቀለበቷ የሆነላት፣ ብርሃን የለበሰች፣ የወንጌልን ብርሃን የተጫማች፣ በብርሃኑ መስቀል የምትመረኮዝ እናታችን ቅድስት ቤተክርስቲያን ሲያዩት ውብ መልካም እናት ማለት ቤተክርስቲያን ናት። በዚች ከመኖር በላይም ደግሞ ትልቅነት የለም። አህዛብን ከእግሯ በታች ነው የምታደርጋቸው ቤተክርስቲያን። እውነት ለመናገር ምስኪን እንደኔ አይነት ኃጢአተኛ ሰው መሀል ላይ ሊቀር ይችላል እንጂ ቤተክርስቲያንን ከእግሩ ስር የሚያደርጋት ሰው በፍጹም ሊኖር አይችልም። ሰውን ብትታገል ወይ ትጥለዋለህ ወይ ይጥልሃል፣ ወይ በዘመን ወይ በጉልበት ወይ በገንዘብ ታሸንፈዋለህ። ቤተክርስቲያንን ብትታገል ግን ትጥልሃለች እንጂ አትጥላትም። ሂዱ የትም ቦታ እግዚአብሔርን ጠርቶት እስቲ ያልመለሰለት ሰው አለ? ኢዮብ ነውን? አብርሃም ነውን? ሙሴ ነውን? የእግዚአብሔር ረሃቡም ጽሙም ምንድነው ካላችሁ ሰው እንዲድን ነው፣ ሌላ የለውም። ለሰው መዳን እንደ ብዱ ነው አባቶቻችን፣ እንደ ሰነፍ ተቆጥረዋል። አዳኛ ለሰው መዳን አይደለም የምንሰራው፣ ለሰው መዳን መስራታችን ይቅርና ሰው እንዳይድን ማድረግ በተው ነው። ከዚህ ማፈሪያነታችን ማን እንደሚያወጣን እግዚአብሔር ያውቃል። አሁን አትብሉ ብለን የምንሰብክበት ዘመን አይመስለኝም። ሰው የሚበላው ራሱን እያጣ ስለሆነ የማያጸድቅ ጾም እየመጣለት ነው ለሰው ራሱ በማጣት በግዱ ሊጾም ነው አሁን ማለት ነው። ሰው እንደውም ሳያከፍል ሁሉ አይቀርም ቀጥሎ። እግዚአብሔር ይጠብቀን። ሰው እኮ ካጣ ችግር ነው። እናት ልጇን እኮ በልታለች በተራ ዛሬ አንቺን ልጅ እንብላ ነገ አንቺን እንበላለን ተባብለዋል። የርግብ ኩስ በወርቅ የተሸጠበት ጊዜም አለ ለምግብ። እግዚአብሔር ያደረገልንን ውለታ እንደው መቼ ትዝ ብሎን ያውቃል። እንደፈለግን እንኖራለን፣ እንደመጣልን እናገራለን፣ ያሻንን ያህል እንተኛለን፣ ሲከፋን እግራችን እንደለቀለ እንሄዳለን። ምን አለብን? እንደ ከብት ማለት ሲያገቡ ምን አለው? እየሮጠ ዝም ብላ የተኳላ አይኗን የተበጠረ ጸጉሯን ቀሚስና ጫማዋን ይገባል። እዚህ ወላ ስንት ጉዳይ ጌታዬ። አሁን ዓለምን የሚያጠፋት ሃይማኖታቸው ሳይገባቸው ሃይማኖትን ሊያስረዱ የሚሄዱ ሰዎች ናቸው። ቤተክርስቲያን መከራዋን ያየችው በስራ ፈት ነው። ሰው ስራ ፈት ስለሆነ ወንጌልን ስራ መስክ አድርጓታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ቅዱስ ፈቃዱን ሆኖ ቃሉን እንድንማር ስለፈቀደልን ስለ ቸርነቱ ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ትክክል ለምትሆን መንግስቱ ዛሬም ዘወትርም ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን የቅዱሳን ሁሉ በረከታቸው ይድረሰን።
የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ገንዘቦቹ ወገኖቹ የምትሆኑ አባቶች መነኮሳት፣ እናቶች መነኮሳያት፣ ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላክ እግዚአብሔር በቸርነቱ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ እና እግዚአብሔር ከኛ ጋር ይሁን። አጭር ለሆነ ጊዜ ነው የምንማማረው ዛሬ። አጠር ላለ ጊዜ በምን ርዕስ ምን ላስተምር ማለት ቀላል እንዳይመስላችሁ በጣም አስጨናቂ ነው። እናት ለልጆቿ ምን ላቅርብ ከምትለው በላይ መምህር ምን ላስተምር ብሎ መጨነቅ አለበት። አሁን ግራ የሚያጋባው ነገር ደግሞ በኋላ እስቲ ተጨንቃ ያመጣውን ትምህርት እናያለን ያላችሁ እንደሆነ ነው። ይሄ በጣም አስጨናቂ ነው እና አንድ ሰውዬ ያሉ ተውሮ የተባለውን እንገራችሁ። ልጃቸው የቤተክርስቲያን መርጌታ ሆኗል። እሳቸው ደግሞ ቄስ ብቻ ናቸው አሉ እና ኮት ያደርጋሉ። ልጃቸው መርጌታው ኮት አድርገው በከተማው ያው ሻሽ ሳይጠመጥሙ ይሄዳሉ። አይ የዛሬ ልጆች ኮት ለብሳችሁ በቤተክርስቲያን ትቀልዱባታላችሁ። እኛ ድሮ ደበሎ ለብሰን ነው የተማርነው። እስቲ ደበሎ ለብሰህ የተማርከውን ትምህርትና አምጣው አልዋው ይባላል ማለት ነው። እና እንደዚህ እንዳትሉ ዛሬ የቤተ ክርስቲያኒቱ የቅዱስ ያሬድ ሥርዓት እንደሚያዘው ወንጌሉ የሉቃስ ወንጌል ምዕራፍ 12 ነው። ግን ዛሬ ሳምንት አስቀድመን ስለተማማርንበት ዛሬ ሌላ ርዕስ ነው የምንማማረው ማለት ነው። ይህንን ምዕራፍ የዛሬ ሳምንት ተምረነዋል እና ዛሬ ደግሞ ያው ወንጌል ነው የተነበበ። ያንን ስለተማማር ነው ዛሬ አንደግመውም ማለት። ስለዚህ ዛሬ በግብረ ሐዋርያት ቄሱ ካነበበልን ታሪክ አንዱን እንወስድና እሱን እንማማራለን ማለት ነው። እንግዲህ በቤተክርስቲያን ውስጥ ቅዳሴ ሲቀደስ ምድምድ ይደረጋል፣ ምስባክ ይሰበካል፣ የቅዱስ ጳውሎስ መልእክት አንድ ይሰበካል ወይም ይነበባል፣ ከቅዱሳን ሐዋርያት መልእክት አንድ ይነበባል፣ የሐዋርያት ሥራ አንዱ ይነበባል፣ ከዚያ በኋላ ወንጌል ይነበባል፣ መጨረሻ ላይ ሃይማኖተ አበው ይነበባል ማለት ነው። ምስባክ የሚሰበክበት ምክንያት ከብሉይ የቅዱስ ዳዊት ከሶስት መስመር ያልበለጡ መዝሙራት ቃላት ይዘመራሉ። ያ ቤተክርስቲያናችን እናታችን ቅድስት ተዋሕዶ ኦርቶዶክሳዊት ቤተክርስቲያን በነቢያት መሰረት ላይ የቆመች መሆኗን ለማመልከት ነው። ከነቢያት አንዱ ቅዱስ ዳዊት የተመረጠበት ምክንያት ስለ ሐዲስ ኪዳን አብዝቶ በግልጽ ትንቢት በመናገር የሚታወቀው መጀመሪያውን ድርሻ የሚወስደው እሱ ስለሆነ ነው። ቀጥሎ ነብዩ ኢሳይያስ ይመጣል ማለት ነው። እንዲህ ያለው ትምህርት በቤተክርስቲያን ትምህርት ባለፈው እንደነገርኳችሁ ደረቅ ሐዲስ ይባላል። ደረቅ ሐዲስ ማለት በቀጥታ ዝም ብሎ ትርጉሙ በሐዲስ ኪዳን ሲፈጸም የሚታይ ማለት ነው። ሰም ሳይለብስ ወይም ደግሞ በምስጢር ቃላት ሳይሸፈን ቀጥታ እጆችን እግሮችን ቸነከሩኝ፣ ዮርዳኖስ ሸሸች፣ በመብሌ ላይ ሐሞት ጨመሩበት፣ ልብሶችን ዕጣ ተጣጣሉ፣ አጥንቶች ሲቆጠሩ ገረፉኝ። ይህን የመሰለ እግዚአብሔር በእልልታ አረገ፣ እግዚአብሔር በግልጽ ይመጣል፣ በኤፍራታ ሰማ ነው። ይህን የመሰሉ ነገሮች ደረቅ ሐዲሶች ናቸው። ስለዚህ ከዚህ የተነሳ ሁለተኛ ደግሞ ለእግዚአብሔር ቅርብ ወዳጅ የቅዱስ ዳዊትን ያህል የለም በእውነቱ። የስሙ ትርጓሜ እንኳን ልበ አምላክ የአምላክ ልብ ማለት ነው። ጥቡ ማለት ነው ብለው የሚተረጉሙ ሊቃውንትም አለ። ተጨማሪ የግብር ስሙ ትርጉም ነው ይሄ። ዳዊት ማለት ጥቡ የጸና ጽኑ ማለት ነው። ግን መሰረቱን የሚይዘው የአምላክ ልብ የተባለበት ምክንያት እግዚአብሔር ቅድመ ዓለም በአብ ልብነት የመከረውን በወልድ ቃልነት የተናገረውን በመንፈስ ቅዱስ ሕያውነት የጠበቀውን ምክሩንና ምስጢሩን አስቀድሞ በትንቢት መነጽር አይቶ የተናገረ ስለሆነ ልበ አምላክ ይባላል። ዋናው ደግሞ ልበ አምላክ ያሰበው
እግዚአብሔር የሚወደው ነገር በምድር ላይ አንድ ነገር አለ። የሚወደው የሕግ አይነት ነው። እሱ ምን ይባላል መሰላችሁ? ፍቅር ይባላል። አናውቀውም እንዴ አላችሁ እንዴ? አላላችሁም? ፍቅር ነው የሚባለው እሱ። እግዚአብሔር የሚወደው የመጀመሪያው ሕግና የመጨረሻው ሕግ ነው ይሄ ፍቅር የሚባለው። ምክንያቱም ሰው ትልቅ ሳለ ማንን ይመስላል ንገሩኝ በሉ ሁላችሁ። ሲወርድ ደግሞ ማን እንደሚመስል ተመልከቱት። መዝሙር 48 ቁጥር 12 ላይ ሰብሰን ዘክቡር ኡት ያይመረ ወኮነ ከመንስሳ ዘአልቦ ልብ። ሰው ግን ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሳ ሆነ አለ። ሰው ጻድቅ ሲሆን እግዚአብሔርን ይመስላል፣ ኃጢአት ሲሰራ ግን እንስሳትን ይመስላል። አሁን ምን አደረገ? ሰው ወረደና ግዛቸው የተባሉትን አውሬ መሰለ ሰው ተባለ። ኢየሩሳሌም ውሉዱኪ ኮኑ ከመአክልብት፣ ልጆችሽ እንደ ዲዳ ውሻ ሆኑ፣ እንደ ፈረስም ሆኑ። ሰቆራረ ኮንክሙኒ ባህቤ፣ አስጸያፊዎች ሆናችሁብኝ ይላል ኤርምያስ ላይ ሲናገር። ልጆችሽ እንደ ውሻ ሆኑ ይላል። የማያስተውሉ ዲዳ ውሻዎችም ሆኑ ይላል ደግሞ መልሶ። ዲዳ ውሻ ማለት ያበደ ውሻ ማለት። እብድ ውሻ ታውቃላችሁ? ውሻ ጤነኛ ሲሆን ቤተሰቡንም ጌታውንም ይለያል በሽታ። ሲያብድ ግን ጌታውን ጨምሮ መንከስ ይጀምራል። ሰው ሲያብድ እንኳን በጓደኛው ላይ በፈጣሪው ላይ መነሳሳት ይጀምራል። ሰው ሲያብድ እንደዚህ ነው፣ አይምሮውን ሲያጣ። አንድ ጥያቄ ልጠይቃችሁ። ሁልጊዜ እንቆርባለን፣ ሁልጊዜ ግን ለምን አንጠመቅም? ሁልጊዜ እንቆርባለን፣ ሁልጊዜ ግን አንጠመቅም ማለት ጥምቀት አንድ ጊዜ ነው። ይደገማል አይደገም? ይደገማል። ቁርባን ለምን ለምን ለምን? ኧረ በሉ ሰዓት እንዳይሄድ በሉ መልሱ። አቤት ምን አላችሁ? እሺ አናውቀውም በሉ በሉ ሁላችሁ በሉ። ይሄ መልስ ነው። ጊዜ ከመፍጨት አናውቀውም ማለት በራሱ መልስ እኮ ነው። አይደለም ነው? እንደሱ እኮ ነው የሚባለው ማለት ነው። ስለዚህ መልሱን የያዘ ሰው እንዲነግረን አናውቀውም ማለት ቶሎ ብሎ ማለት ነው። እና ስለዚህ ምንድነው ጥምቀት የማይደገምበት ምክንያት? ጥምቀት አንድ ጊዜ ነው። ጥምቀት የክርስቶስ የሞቱ ምሳሌ ናት። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ እንደሚናገረው የተጠመቅን ሁላችን ከክርስቶስ ጋር ተቀብረናል ይላል፣ ከሱ ጋርም እንነሳለን ይላል። ስለዚህ ካህኑ 3 ጊዜ ብቅ ጥልቅ አድርጎ ሲያጠምቀን ወደ ውስጥ ስንገባ መሞቱን፣ ብቅ ስንል መነሳታችን ያመለክታል። ስለዚህ ክርስቶስ መልሶ አይሞትም ማለት ነው። መልሶ አይሞትም ማለት ነው። ስጋ ወደሙን ሁልጊዜ መቀበላችን ግን አንድ ጊዜ ሙቶ በሰጠን ስጋ ወደሙ ሁልጊዜ በረከት ስንቀበልበት እንደምንኖርና ዘላለም ስንድንበት እንደምንኖር ለማስረዳት ነው። ጥምቀቱ ለምን አይደገምም? መልኩ ሁልጊዜ ስለማይሞት። ስጋው ደግሞ ለምን እንቀበላለን? በአንድ ጊዜ ሞቱ ሁልጊዜ ስንድንበት ስለምንኖር ማለት ነው። ስለዚህ ሁልጊዜ ይላል ተመልካቱ ነው እስመ ሕያው ውእቱ ወይተነብል ሎሙ፣ እርሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል አይደለም? ወይክል አድኅኖቶሙ ለእለ ይመጽኡ እንተ መንገሌሁ፣ በእሱ በኩል ወደ እግዚአብሔር የሚመጡትንም ሊያድናቸው ይቻላል። እሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል ዕብራውያን 7:25-27 ባለው ማለት ሊያማልድ በሕይወት ይኖራል ያለው በሕይወት ይኖራል ያለው ምን ማለት ነው? ክርስቶስ በዕለተ ዓርብ ሞቱ ባደረገው ካሳ በሕያው ሥጋውና በሕያው ደሙ ሲያስታርቃቸው ይኖራል ነው። ሊያማልድ በሕይወት ይኖራል ማለት ሥጋውን እየካሰ ደሙን እየካሰ ይቅር ሲል ይኖራል። ላልምራቸው ሥጋዬን አፈሰስኩን ላልምራቸው ደሜን አፈሰስኩን እያለ ለእለ ይመጽኡ እንተ መንገሌሁ ኀበ እግዚአብሔር፣ በእሱ በኩል ወደ እግዚአብሔር የሚመጡት ማለት እሱን በቅዱስ ሥጋ በክቡር ደም ተማጽነናል ብለው አባቱን በቅንው ወልድከ በስቁል ወልድከ በተሰቀለው ልጅህ በተቸነከረው ልጅህ ብለው ለሚመጡት የሥጋውን መቆረስ የደሙን መፍሰስ አስቦ ይቅር ሲላቸው ይኖራል። እስመ ሕያው ውእቱ አንድ ጊዜ ሕያው ነውና ሊያማልድ በሕይወት ይኖራል። በሕይወት ይኖራል የምትለው ቃል ምንድናት? አንድ ጊዜ የሰራው ስራ ሕያው አስታራቂ ነው። የአንድ ጊዜ ሞቱ ሕያው አስታራቂ ነው። ስለዚህ ሁልጊዜ ሥጋውን ደሙን እየተቀበል ከሱ ጋር ከአባቱ ከመንፈስ ቅዱስ ጋር ስንታረቅ እንኖራለን ነው።
አንድ ሰውዬ እንዲህ አለ፣ እኔ ዲያቆን ነበርኩ አለ። እሺ እና አንዲት እህታችንን እንደዚያ ብለን ተጋባን አለ። እሺ በኋላ እሷ ጥላኝ ሄደች አለ። እሺ እና ሌላ ድንግል ማግባት ፈልጌ አለ። እሺ እና ድንግልና ይቀጥላል አለ። እንዴት ስለው የእሷ ድንግልና እኔንም ያደናግለኝ እንደሆነ አለ። ቆይ ድረስ ኮሮና እንደዚህ ነው አሁን እንግዲህ የተያዘው እንደዚህ ነው። ምንም ብሎ እንትን ይሄ ሁሉ የሚያምረው ማለት ነው። ሁሉ የሚያምረው ማለት ምንድን ነው? ዲቁናውም አይቅርብኝ ወለተም አትቅርብኝ የሚል ማለት ነው። ሁሉ አይቅርብኝ። መነኩሴ መሆን ያምረዋል ሰው፣ ዘማሪ መሆን ደግሞ ደስ ይለዋል። ደግሞ ጥሩ ሙዚቀኛ መሆንም ይፈልጋል። ሁሉ የሚያምረው ይሄ ነፋስ የሚወስደው የተባለ ምንድን ነው? ስሜቱን የማይቆጣጠር ከደመቀው ዘፋኝ ነው። የሰርግ ቀን ሲያይ ማግባት የሚያምረው፣ ጥሩ መነኩሴ ሲያይ ደግሞ እኔ እንዲሁ ገዳም ነው የምገባ ዛሬ ጀምሮ የሚል፣ በቃ ጥሩ አዝመራ በያዘ ሰሞን ማግባት የሚያምረው፣ ጦርነት ሲበዛ ደግሞ ኧረ ለዚህ ቀን ያለም ገዳም ነው የምገባ የሚል፣ ሁሉም የሚያምረው ማለት ነው። እከብር ባይ ልቡና ያለው ሰው ማለት መስበክም የሚያምረው፣ መተርጎምም የሚያምረው፣ መቀደስም የሚያምረው፣ መነገድም የሚያምረው፣ መመጽወትም የሚፈልግ፣ መስረቅም የሚፈልግ፣ አዋቶ መጽደቅ የሚወድ ሰው ይሄን ነፋስ የሚወስደው የሚከተለው የሌለ እዚያም ጥንቁል። ይሄ አንድ ሊቅ የተናገረው አለ፣ መሰረት የሌለው ክርስቲያን እንደ እንቁራሪት ነው ይላል። እንቁራሪት ታውቃላችኋል? እንቁራሪት አሁን ማስተር ፕላን በወጣለት ዲዛይን በተሰራለት አስፋልት ነው የምትሄደው። ስትሄድስ አቅጣጫ አላት የላትም? በሞት እንቁራሪት ስታይቶ ነው። እንቁራሪት ወደ ምስራቅ እየሄደች ቀጥ ብላ ትሄድ። ምንድን ነው? አንዴ ወደ ሰሜን ስትዘል፣ አንዴ ወደ ደቡብ እየዘለለች ነው መንገዱ የሚዋገደው ማለት ነው። ወደፊት ነው የምትሄደው ገባናል። ግን የምትሄደው ምንድን ነው? እንዲና እንዲህ እየዋዠቅን እዚያም ዱብ እዚያም ዱብ በዚያም ዱብ በዚያም ዱብ። ከመሐመድ ምዶ ማስጠንቆል፣ ከደብተራ እንትና ምዶ ማስጠንቆል፣ እዚያም ማስጠንቆል፣ ጴንጤውም ማስጠንቆል፣ እዚያም መሄድ ነው። ሁሉንም መሞከር። ሁሉም ሞክረው የሚባለው ስራ ፍለጋ ነው። በሃይማኖት እዚያም ጥንቁል ላይ ይባላል። የያዙትን ይዞ መዝለቅ ነው፣ መጽናት። ይኸውላችሁ በሃይማኖት ውስጥ ስንኖር የምናምነውን ነገር ማወቅ፣ ያወቅነውን ነገር ምን ማድረግ አለብን? መጀመር። የጀመርነውን ነገር ማጽናት፣ በጸናንበት ነገር መቀጠል፣ መዝለቅ። ይሄ የሆነ እንደሆነ ሃይማኖት ይባላል ማለት። ሁሉን አለመሆን። ይሄንን እንድናደርግም እግዚአብሔር ይጠብቃል። ክርስቲያን ያገኘ ሁሉ አይበላም። ያን ጥርግ አይደረግም። ተጠንቅቆ ነው የሚበላ በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ እኮ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁና። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። የመጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ነው። አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ ነው። አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ለራሱ ከፍተኛ የሆነ ፍቅር ያለው ሰው ራሱ ማውራት የሚፈልግ እሱን የሚያመሰግን ሰው እየመረጠ ነው። በጣም አደገኛ የሆነ በሽታ ነው ይሄ። ለራሱ ከፍተኛ ፍቅር ያለው ሰው ራስ ወዳድነት እና በቀላሉ የሚከፋ ሰው ነው የሚሆነው። እንደዚህ አይነት ሰው በቀላሉ የሚከፋ ዝም ብላችሁ የሆነች ነገሩን ነካ ማድረግ ብቻ የሚጠበቅባችሁ እዛ
ትጎለጉሉታላችሁ። ራስ ወዳድ፣ ይሄ ምድራዊነት ነው። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድን ነው ያለ? መክሊቴን እነግዳለሁ ስል የባት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድ ግን ትቀጥላለህ። ገንዘብ ይላል ዝሙት የገንዘብ መጥረቢያ ነው ይላል። ምሳር ዝሙት በሉ የገንዘብ ምንድን ነው? ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደለም? ጅል አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለው። ጅል አንሆን። አፋችን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔ ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲህ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ በቃ ይሄ እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም ዝም ለማይመለሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። አሁን ንገራችሁ። እሺ ሰው ሲያመሰግነን ምንድነው ማድረግ ያለብን? እናንተ ጥሩ ናችሁ፣ እናንተ ጥሩ ናችሁ ሲለን አሁን ከም ትዕቢት ነው ብለናል። አይደለውም ስንል ደግሞ መመጻደቅ ነው አልኳችሁ። አሁን እኔ እና ምንድን እናድርግ? ሰው ሲያመሰግንም እንደሚደረግ ታውቃላችሁ። ዝምት ስትሉ ሰውየው በሽቆት ይተዋል። አንተ እኮ በጣም ጥሩ ሰው ነህ፣ አንተ እኮ ሊቅ ነህ፣ አንተ እኮ ንጹህ ሰው ነህ ሲል ዝም ስትሉት አበዛው አሁንስ ብሎ ወጉን ይተዋል። እውነት መሰለ እንዴ እኔ ለጨዋታ ብዬ ነው እንጂ ብሎ ነዶት ያቆመዋል ማለት ነው። ስለዚህ ግን ኧረ አይደለውም ስለ እንዴ አውቀህ የለ እንዴ እያለ ይጨማምርበታል ማለት ነው። እንደዛ ካይት ውዳሴ ከንቱን የባስ እየቆሰቆስን ከምናስጨምር ዝም ወይም ወጉን መቀየር። አንድ አባት ደግሞ ምን ይላል? ሰዎች አንተን መተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥ ላይ የተደበቁ ኃጢአቶችን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም። ቅዱስ ዳዊት ስለዚህ ምን አለ? መዝሙር 50 ላይ ኃጢአቴ ሁል ጊዜ በፊቴ ነው አለ። ኃጢአቴ ሁል ጊዜ በፊቴ ነው አየዋለሁ ማለት ነው። ኃጢአቱን እያየ ክብር የሚሰማው ማን አለ? እነዚያ ሰው ፊት የማያቆሙ ውርደቶቹን እያየ ትልቅ ነኝ ብሎ የሚያስብ ማን አለ? ማንም አያስብም። ቆይ ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል።
ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣው ነው። እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች። እንዲሁ እኮ ይገርም። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። ይኸው እኮ እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልበው ሆድና እንቅፋት ወግሮ ሲጥልህ እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈው እሱ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉሥ እግዚአብሔርም ንጉሥ። ዳዊትስ ጥሩ ነው። እና እጀሬም ንጉሥ እግዚአብሔርም ንጉሥ። በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው። ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም ነው። አይ እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። አይ በእግዚአብሔር አምኖ ያፈረ ሰው አለን? በእግዚአብሔር አምኖ ያፈረ ሰው ማን ነው? እስኪ አሁን በእግዚአብሔር አምኖ ያልመገበው ማን ነው? ለእስራኤል መና ከደመና አላወረደም? በእግዚአብሔር አምኖ ያልመገበው ማን ነው? ጉድጓድ ውስጥ የተጣለ ዳንኤልን ከኢየሩሳሌም እስከ ባቢሎን ድረስ ስንቅ አቀባይ ወስዶ ከተዘጋ ጉድጓድ ውስጥ መግቦት ቅዱስ ሚካኤል መግቦት አላረገም? ዕንባቆም እህል ለሚያጭዱ ሰዎች ሊያቀብል ሲሄድ ምንድነው ያለው? ይህንን እህል ወስደ ባቢሎን ላለው ለዳንኤል ስጠው አለ። አይ እኔ ባቢሎንም አላውቃት ዳንኤልም የት እንዳለ አላውቅም አለ። ሴት ቅቤ ቅሏን በአንዲት በማንጠልጠያ ይዛ እንደምትሄደው ቅዱስ ሚካኤል ዕንባቆምን በአንዲት የጠጉሩ ዘለላ አንጠልጥሎ ወስዶ ዳንኤል ከተዘጋበት ጉድጓዱን ሳይከፍት መግቦት መልሶ ወጥቷል ማለት። ስለዚህ ትንኝን እንኳን የማይረሳ እግዚአብሔር በምግብ አሰበኝ ብሏል ዳንኤል። ትንኝን የማይረሳ እግዚአብሔር በምግብ የረሳው ሰው እግዚአብሔር ማን ነው? በልብስ የረሳውስ ማን ነው? እስራኤል 40 ዘመን በበረሃ ሲጓዙ ሽመና የለም፣ ልብስ ስራ የለም። አንድ ጊዜ ልብስ ለብሰውት የወጡት ልብሳቸው ሳያልቅባቸው 40 ዘመን ለብሰውት ኑረዋል። እስራኤል ጫማ አልወለቀ ልብስ አላለቀ የተባሉ ለዚህ ነው። ልብስ አላለቀባቸውም። በልብስስ እግዚአብሔር አምኖ በልብስ የታማ ማን ነው? ውሃ ሞልቶበት እግዚአብሔር ያላሻገረው ሰው ማን ነው? ማንም። አባ አለው አንዱ ሂዱ፣ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉታል? ስንወድቅ ስንነሳ ነው የምንውላል። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን።
እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያለው። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት፣ እየተማሩም ተሳስተዋል። ብዙ ቀን ስተዋል፣ የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ ዕውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን ነው። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው ትዕግስት እሳ ምንድን ነው? ትዕግስት ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት፣ መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። ያ 5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉን ነገር ማትረፍ ይቻላል። እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል እግዚአብሔር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ሲያዋርዱን እግዚአብሔር ውርደታችንን ያያል። ምን ጊዜም ያንን ውርደት ደግሞ መለወጡ አይቀርም እግዚአብሔር። ለምሳሌ ብዙ ሰዎችን መጥቀስ ትችላላችሁ። ይሄን የሚያደርገውን የሚገርመኝ መጽሐፍ ቅዱስ ስትመለከቱ ስንማር አባቶቻችን እንዳስተማሩን እግዚአብሔር ጥሩ ስንሆንና
ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም። ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር።